ውድ ቤተሰቦቼ ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። እሱ ምንድነው ልትሉኝ ትችላላችሁ። እንግዲህ የሆነ ትንሽ ምክር ብጤናት ቪዲዮን እስከ መጨረሻ በማየት ላይክ፣ ሼር፣ ሰብስክራይብ አድርጎ ቤተሰብ አልሆናችሁ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። ቤተሰቦቼ ደግሞ ያው እንደተለመደ አበረታቱኝ እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ቪዲዮውን ግን እስከ መጨረሻ በማየት ላይክ፣ ሼር አድርጉ። ሀገራችሁ ይሄን ትመስላለች። ማሻአላህ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የተወደዳችሁ የተናፈቃችሁ ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንደውም ክርስቲያን ወገኖች ሰላም ብያችኋለሁ። ሰላማችሁ እዚህ ትርፍርፍ ይበልልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ሀገራችሁ ማየት የናፈቃችሁ እንዲሁም ደግሞ አንድ ጥያቄ ያለኝ ማለት ነው። የምታዩት ሬት ነው። እሱ ከውጭ ሀገር በጣም ለስላሳና ለፀጉሩም ሆነ እንደውም ለፊት ውበት በጣም አብዛኛው ሰው ይጠቀመዋል። እና ሀገራችን ደግሞ ገብቼ ሳየው የዛ ሀገርና የዚህኛው ሀገር በጣም ልዩነት አለው። እና እሱም አንድ ጥያቄ እንድትመልሱልኝ የምታውቁ ማለት ነው። መንገድ ዳር ስለሆነ ነው ወይስ የውጭ ሀገር ያለው ይለያል ነው የሚለው ጥያቄ እንትን ለማድረግ ነው። ምክንያቱም እኔ እንደዚህ መንገድ ላይ በየመንገድ ዳሩ አለ። ለምሳሌ ገጠር ስትሄዱ መንገድ ላይ ሰዎች ከብት እንደዚህ ማሳ ሲሰሩ ገብቶ እንዳይበላባቸው መንገድ ዳር ላይ እንደዚህ ይተክሉታልና ሁሉም ቦታ አለና በቃ ሲያይ በቃ እንደዚህ ውጭ ሀገር በውድ ብር ይገዛል አይደል? የተሰራውንም ይሁን እንደዛውም ሬቱ ፍሩሹም ራሱ ይገዛል አይደል? እኔ የመጣው ጊዜ በጋ መስሎኝ ነበር ድርቅ ሲልብኝ። አሁን ደግሞ ክረምት ነው። ሀገራችን እንደምታዩት ሁሉም ቦታ ለም ሆኖ በጣም ደስ ብሏል ተውቧልና አጋጣሚ በእግሬ ምን ወክም አላደርግም። በዛው አጋጣሚ እስኪኛው ከመጀመሪያው ይሻላል ወይስ እንደዛው ነው የሚለውን ሬቱን ለማየት ቆርጬ ለመጠቀም ማለት ነው። መንገድ ላይ ሲሄድ አየዋለሁ እንደ በጋው ነው። ለምሳሌ ደረቅ ብለው እንደዚህ የምታዩት ነው። እንደዚህ ሰብሬ ደግሞ ሳየው የሆነ ቢጫ የሆነ ውሃ ነው የሚወጣው። እንደዛ አይነት ያለው ለምሳሌ ውሃ ከለር አይደል የሚወጣው ከዛ ሀገር ሲሰራ ምናየው ማለት ነው። እንደዚህ ሲታዩት በጣም ለስላሳ ይመስላል እና ግን እንደዚህ ሰብሬ ሲያየው የሚወጣ ውሃ የሆነ ቢጫ አይነት ነገር ነው ውሃ የሚወጣው። ልዩነቱ ምንድነው? እዛ ሀገር ያለው እና እዚህ ሀገር ያለው ልዩነት አለው ወይ የሚለው ጥያቄ ፈጥሮብኝ ነው ያመጣሁት። ሁለተኛ ደግሞ ሀገራችሁን እስቲ እዩ። ክረምት እንደዚህ ተውባ ይሄ መንገድ ላይ ነው እንደዚህ ስታዩት ማሳውን አንዳንዴ ዞር ዞር እያደረኩ አሳያችኋለሁ። ማሳው እንደዚህ በቆሎ ምናምን ደርሶ አፈሩ በእህል ስለተሸፈነ በጣም አረንጓዴ ሆኖ ደስ ይላል። እኔ ግን ምን ነው ሁሉ መንገድ በእግርሽ የምትጓዥ እንዳትሉኝ፣ ምክንያቱም ይህንን ለማየት ነው። ለምሳሌ ቀጥታ የሚሄድበትን መንገድ ትቼ ከውስጥ የሚወስድ መንገድ አለና ከውስጥ ሲሄድ ደግሞ መንገዱ እንደዚህ አጥር ነው። ከአጥሩ ጀርባ ደግሞ ማሳዎች አሉ። እነሱን እያየሁ አይምሮዬን ፈታ ዘና እያልኩ እየተደሰትኩ መንገዱን እንዴት እንደደረስኩኝ አላውቅምና አንዳንዴ ያው በጋ ሲሆን አያስኬድም ለመሄድም እንትን አይልም። ክረምት ሲሆን ግን ደስ ይላችኋል። ጭቃ ካልሆነ ትንሽ የእግር መንገድ ስፖርት ለማድረግም ይረዳል አይደል? በዛም ደግሞ አረንጓዴ ስለሆነ ሁሉም ቦታ ስታዩት ለምለም አረንጓዴ በጣም ደስ ይላል። ተውቦ በጣም ደስ ይላል እና እሱንም ለማየት ስል አንዳንዴ ያው እናቴ ጋር ሲሄድ በእግሬ ነው የሚሄደው። በቃ አልፎ በእግሬ እሄዳለሁ። ሰው ግን ግርም ይለዋል። ምንድነው አንቺ ገንዘብ ቆጥበሽ እንዴ በእግርሽ የምትጓዢው የሚለኝም አለ። ገንዘብ ቁጠባ ሳይሆን እኔ በቃ አለ አይደል ደስ ይላል። ከሀገራችሁ ስንት አመት ተለይታችሁ ኖራችሁ? አብዛኞቻችን የምንሰራው ውጭ ብዙም አንወጣም፣ የማውጣት እድልም የለንም። አንድ ቤት ተቀምጠን የምናየው ባላጡን አይደል ግድግዳውን ነው። ከዛ ውጭ ምንም ስራችንን ኩሽናችን ያንን ነው። ግን እንደዚህ አረንጓዴ የሆነ ቦታ እዛም ሀገር ስንሄድ አንዳንድ ቦታ አልፎ አርቲፊሻል ነው፣ ግን በነገራችን ላይ ተፈጥሯዊ አይደለም። ስንሄድ ግን ብርቅ ይሆንብናል። አይምሯችን ሆነ ደስ የሚል ስሜት ይሰማል። እና ሀገራችን ደግሞ ያው ውብ ናት በተፈጥሮም። አላህ ሰላሟን ይመልስልን።
እሱን እያየሁኝ ዘና እያሉ ከአይምሮን እያስደሰትኩኝ በእግሬ እሄዳለሁ ማለት ነው። ሰው ግን ያው ጥያቄው ሌላ ነገር ነው። ምን ነው እንጂ በዚህ ጊዜ እንግዲህ ማንም ሰው በእግሩ እኮ መሄድ ቀርቷል። አንቺ ምንድን ነው ከዛ ከቤትሽ ተነስተሽ ወደዚህ እናትሽ ቤት ድረስ በእግርሽ የምትመጪ ብሎ ቆሞ የሚጠይቁኝም አለ። እኔ ግን ያው ደስ የሚለኝ ምንድን ነው ይህንን አረንጓዴ ንጹህ አየር እየተቀበልኩኝ ከሞተር ከሚሄድ ወይም በባጃጅ ከሚሄድ ይህንን ንጹህ አየር እየተቀበልኩኝ ለምን አልሄድም ብዬ ነው የሚሄደው። ሰው ግን ጥያቄው ብዙ ነው እና ግርም ብለዋል። ከአረብ ሀገር መጥቼ በእግሬ ሲሄድ ግርም ብለዋል። ሰዎች አታካብዱትኝ፣ እኔ ያው ናፍቆኝ ነው እላችኋለሁ ማለት ነው። እናም ሀገራችን ይሄን ትመስላለች። በጣም ተውባ ነው። ይሄ ገና የመጨረሻ ሰብት ጤፍና ስንዴ እኛ ሀገር በርበሬ ያንን ለመትከል ነው ያልተሸፈነው። ሌላው በዳጉሳ በበቆሎ በማሽላ ተሸፍኖ በጣም ደስ ይላል ማለት ነው። ያው ከብቶችንም እያያችሁ መንገድ ላይ ታስሮ፣ ይሄ ደግሞ በየቦታው አንዳንድ ቅርጮ ታጥሮ የምታዩት ከተማው ትንሽ ጠጋ ለማለት ስላሰበ ይመስለኛል እና የተስፋፋ ነው የሚሄደው። ከተማ እንደ ድሮ አይደለም። ድሮ ይሄ ጋር በጣም ገጠር ምንም ያልነበረው ነው። አሁን ግን ያው ስታዩት ከተማ ትንሽ ቅርብ ስለሆነበት ሁሉም ሰው ወደ ፊት ከተማ ይቀርባል፣ ከተማ ይሆናል በሚለው እንደዚህ ያው በየቦታው ቅርጾ ታጥሮ ቤት ተሰርቶ ቤት ምንም ሰው የሌለበት አለ። አንዳንድ ሰው ያለበት አለ፣ ሰው የሌለበትም አለ። 3 ዓመት 2 ዓመት ሆኖት የዞረም አለ። ብቻ እንግዲህ ጊዜው ተቀይሮ እንደ ድሮ አይደለም። ድሮ እንደዛ አልነበረም። ይሄ አሁን መንገድ አጋጣሚው እንኳን ወይ ለውሃ ሄደን ወይም ወፍጮ ቤት ሄደን አምሽተን እንኳን ቢመሸብን የመንገድ በጣም ያስፈራል። ከከተማ ከወጣን በኋላ ቤቴን እስከሚደርስ ድረስ በጣም የሚያስፈራ መንገድ ነበረና አሁን ግን እንደዛ ቀልድ የለም። ቆርቆሮ በቆርቆሮ ሆኗል። ቤት አልተሰራበት ቦታ ደግሞ እንደዚህ ማሳ ሆኗል ማለት ነው። ማሳው ለማንኛውም ሰው እንደ ድሮ የለውም። ምክንያቱም ከተማ ከደረሰ መሬቴ ይወረሳል በሚለው መሰለኝ ሁሉም ሰው መሬቱን ቆርሾ ቆረሰው ማለት ነው። ሽጦታል። ያገዛውም ሰው ደግሞ እንደዚህ ቅርጾ አጥሮ ተበታትኖበታል። አንዱ ደግሞ ቤት ሰርቶ የኖረበትም አለ። ብቻ በጣም ደስ ይላል። ሁለተኛው ነገር ደግሞ በዚህ ጊዜ መሬት በጣም ነው የረከሰው። በጣም ከሚሏችሁ በላይ መሬት ረክሷልና አሁን እዚህ ጋር የዛሬ 2 ዓመት ከግማሽ እንደዚህ 3 ዓመት በጣም ውድ ነበር መሬት፣ በጣም ከሚላችሁ በላይ ውድ ነበር እና ከተማ ተጠግቷል እያሉ ማስፋፊያ ራሱ ሳይገባ 5 በ10 ይመስለኛል እና 300,000 400,000 ብር እንደዛ ነበረና አሁን ያ ነገር የለም። የምር ነው የሚላችሁ። የዛሬ 2 ዓመት የዛሬ 3 ዓመት 400 500 600 ብር አውጥታችሁ የገዛችሁ ዛሬ በ600 የገዛችሁ 300 ያወጣላችሁ። በጣም ረክሷል ማለት ነው። ለገዙት ከኔም ጭምር ከሳራ ነው። ግን ያው ከስሮም አይከስሩም። ወደፊት መሬት ነው። ዛሬ ቢረክስ የዛሬ ወይ 5 ዓመት እንደዚህ 6 ዓመት ተመልሶ ሊነሳ ይችላል። እስከዛ ድረስ አላህ እድሜና ጤና ይስጠን። ከዚህ በኋላ ደግሞ የምትገዙ ደግሞ በጣም እድለኛ ናችሁ። ምክንያቱም በጣም ረክሷልና ባልሆነ ነገር በጨርቃ ጨርቅ ባልሆነ ዝም ብሎ አይደል አረብ ሀገር ብልጭልጭ ነገር ለጊዜው አንዴ ተጠቅመነው ድጋሚ የማንጠቀመው በእንደዛ አይነት ነገር ከምንጨርሰው ገንዘባችን ከምናጣፋ መሬት በዚህ ጊዜ ወድቋል፣ ተኝቷል። እንግዲህ ትራስ በደንብ ደርቦ ተኝቷልና ገዝታችሁ መሬት አስፋፍታችሁ ብዙ መሬት ብትገዙ እንትን ሆናችኋል። መጨረሻ ስትመጡ ይጠቅማችኋል። ምክንያቱም የተገዛ ቤት ረክሷል። እሱም ሆኖም ግን አንድ የተገዛ ቤት ገዝተን እሱን ለመጨረስ ከምንጣደፍ 2 3ቱን ቦታ መሬት ገዝተን ብንተው እስከምንመጣ ድረስ ወይም 3 4 5 ዓመት እንደተኛ አይኖርምና ወደፊት ትጠቀማላችሁ ብዬ ለእህቶቼም ለወንድሞቼም ምክሬ ነው። ምክንያቱም አረብ ሀገር የምናመጣው ሳልባጅ በዚህ ሀገር ማንኛውም ሰው ቦታ የለውም፣ አይፈልገውም፣ አይጠቀሙትም። እናንተ ብዙ ብር አውጥታችሁ የካርጎ አድርጋችሁ የቀረጽ ከፍላችሁ ከዛ
ወደ ቤታችሁ ድረስ የሚያጋገዝበትን የመኪና የሚያመጣውን ሰው ከፍላችሁ ብዙ ብር አውጥታችሁ ካመጣችሁት በኋላ ግን ሰው ያን ያክል ደስተኛ አይሆንለትም ማለት ነው። ከዛ ሁሉ ከመግዛት እኛ ባለን ነገር በሰራናት ገንዘብ መሬት ብንገዛበት ከአንዱም ሁለቱም ሶስቱም ቦታ ረክሷል። የረከሰ ነገር ደግሞ ጊዜ ያነሰዋል አይደል? አንድ ያው የተወደደ ጊዜ ይገዛል። ያ ለምሳሌ ወይ ተወዶ አይቀራም። የረከሰ ነገር ግን ሄዶ ሄዶ አንድ የመነሳቱ አይቀራም። እና መሬት አሁን እኔ ሲሄድ የዛሬ 10 ዓመት ምናምን ትንሽ ብር ነበር። 10 ሺህ የፈለጋችሁትን ያክል መሬት ትገዙ ነበር አይደል? አጥንቱን እንኳን 2 ጥማድ ምናምን 1 ጥማድ ያስገዛ ነበራ። ግን በዛች መሀል ተቀይሮ የኛ አካባቢ ወርዶ 4 በ5 አይደል? ጥማት ሳይሆን 4 በ5 ነው። እንደዛ 10 በ5 ነው የሚሉት። እንደዛ ይመስለኝ የሚሉት 400-500 ሺህ ሲገዛ ነበረ። ለምሳሌ 500 ካሬ 600 ሺህ እንደዛ ነበር። አሁን ገጠር እኔ ያለሁበት የእናቴ አካባቢ የሚሸጠው ነበረው። በዚህ ጊዜ ግን 200-250 ብር በደንብ ትገዛላችሁ። በደንብ ማለት ነው። ረክሷል። ያ ምንድነው? ያንን መሬት ለምሳሌ 1000-2000 ማደርጋችሁ ህጋዊ ቦታ ከምትገዙ ያንን ብትገዙ በመጨረሻ ስትመጡ ትጠቀማላችሁ። ማስፋፊያ ያገባውን ቦታ ከዛ ትንሽ ይሻላል እንጂ የሚሻልም ነገር የለም። ከተማ ውስጥ የተሰራ ቤት ብትሉ ህጋዊ ቦታ ብትሉ ያው ነው። እሱም ረክሷልና ገዝታችሁ ተጠቀሙ እህቶቼ። ይሄ ምክሬ ነው። ምክንያቱም የረከሰ ነገር ለጊዜው እንደረከሰ የሚቆይ ይመስለናል። ጊዜ ያነሰዋል። ጊዜ የጣለው ጊዜው ያነሰዋል። ግን በዛ በወደቀ ጊዜ ደግሞ እኛ ማንሳት አለብን። ያው እኛንም አንዴ ጨምሮ ያነሳናል ማለት ነው። የተወደደ ነገር መግዛት ደግሞ ትንሽ እንደተወደደም ሊኖር አይችልም። እኔ ለምሳሌ ዛሬ 2 ዓመት ከምናምን የገዛሁት መሬት ግማሹን እንኳን አላመጣም። ምክንያቱም ረከሰ፣ መሬት ተኛ። ያኔ ለምሳሌ በቃ በጣም ውድ ነበረና በቃ በዚህ የሚቆም አልመሰለኝም ነበር። ሰው ብዙ አብዛኛውን ሰው ጥያቄ ያን ነበር። አብዛኛው ጊዜ ያን የዛሬ 2 ዓመት ከግማሽ የገዛ ሰው ተሸውዶ አልፏል። በዚህ ጊዜ ግን ያላችሁ ስደት ያላችሁ ወይም አዲስ ሄዳችሁ እዛም ደግሞ የኖራችሁ ዝም ብለን አረብ ሀገርን ብልጭልጭ ነገር ከመሰብሰብ መሬት ገዝተን ብናስቀመጥ አይበሰብስ፣ አያረጅ፣ ምን አይል እንግዲህ ይኖራል። ገንዘባችን ይዞ ገዝታችሁ ተጠቀሙ ነው የኔ ምክር። እንደዚህ ይሄው ለምሳሌ አሁን አብዛኛው ሰው መንገድ ላይ እየሄድኩኝ በጣም ጥቅም ላይ ያዋሉ ሰዎችም አሉ። በጣም ደስ የሚል ማለት ነው። ገዝቶ ታጥሮ ውስጡ ላይ በጣም የለማ በጣም ደስ የሚል አለ። እንደዛ ደግሞ ውስጡ አትክልቶችን ተክለን በዛ አትክልት መጠቀም ይችላል ቤተሰብ። እኛ ራሳችንን መጠቀም እንችላለን። ከተማ ቦታ ማለት ነው። ከተማ ፎቅ ብንሰራ ገጠር ላይ ሰርተን ለቤት የማናመጣ ከሆነ በጣም ከባድ ነው። የገጠር መሬት አስፋፍተን ብንገዛ ባይነኝ። ምክንያቱም አንዳንድ ሰው ህጋዊ ያልሆነ መሬት አልገዛም ይላል። ህጋዊ ምክንያቱም ህጋዊ ያልሆነ እድል ነው። ህጋዊ ሆኖም ገዝቶ በኋላው የሚጣላ ሰው አለ፣ ጭቅጭቅ አለበት። ግን አንድ ህጋዊ ይዞ ብቻ ከመጋዝ ሁለቱንም ካለን ህጋዊም ህጋዊ ያልሆነም ለምሳሌ ታማኝ ሰው አለና አይመከረም በዚህ ጊዜ። እርግጥም ህጋዊ ያልሆነ ቦታ በጣም አስቸጋሪ ነው። ያው ሁሉም ሰው ህገ ወዶ ገዝቶ ነው ህጋዊ ያደረገው። ያንን መጠቀም እንችላለን። ምክንያቱም መሬት ራሱ መኖሩ በጣም አሪፍ ነው። ከተማ ብቻ መቀመጥ ፋይዳ አለው ብዬ አልልም። መሬት ደግሞ ብዙ ካለ ያው ገንዘባችሁ እንዳለ ነው። ምክንያቱም በባንክ የተቀመጠ ገንዘብ ወይም ለምሳሌ በልብስ ምናምን ያገባነው ልብስ የገዛንበት በእቃ ያገባነው ብር ተመልሶ ለእኛ ብር መሆን አይችልም። መሬት ግን አተርፎልን ብሩንም ይዞ ይቀመጣል፣ አይበላሽም። ከዛ ደግሞ ሌላ ጥቅምም የተወሰነ ጊዜ ሲቆይ ብር ይዞልን ነው የሚመጣው እና በውስጡም ደግሞ እስከዛም ድረስ ብዙ ነገሮችን መጠቀም እንችላለን። በዚህ ጊዜ ኑሮ ውድ ነው። አትክልቶችን ብንተክልበት በጣም ለራሳችንም ብንኖርበት ብንሸጠውም
ውስጡ ላይ አትክልት ካለበት ፍራፍሬዎች ካሉበት በጣም ብዙ ብርና ብዙ ዋጋ ነው የሚወጣውና ሀታ ለምሳሌ መንገድ ሲደርስበት አትክልት ፍራፍሬዎች ካሉበት አትክልት ካለበት ዝም ብሎ አይቆረጥም አይደል? ለዛ ለአትክልቶች ካሳ ይሰጣል አይደል? ግን ገዝተን ብቻ ማስቀመጡ ሳይሆን ሰው አጥሮ ፍራፍሬዎችን ውስጡ ላይ እንዲተክል ማድረግ ለኛ በጣም ይጠቅመናል ብዬ አስባለሁ። አንዳንድ ሰው መንገድ ላይ በጣም አልምቶ ትንሽ ቦታ ገዝቶ እንደዚህ 500 ካሬ እንደዚህ 250 ካሬ ገዝቶ ግን ውስጡን ስታዩት ያለው ነገር ራሱ በቃ በጣም የሚያማምር የሰሩም ሰዎች አሉ። እንደዛ ብንሰራ ደግሞ ቤተሰብ እንደዛ ቢንከባከብልን ቤተሰብም እኛም ራሳችንም ተጠቃሚ እንሆናለን ማለት ነው። ግን ብር በእጃችን ስንይዝ ከሰው ጋር ያጣላናል። ባንክ ቢቀመጥ ወልዶ አይጨምርልንም። ምንም የሚጨምርልን ነገር የለም። መተነው ያንን ደረቅ ገንዘብ ነው የምንቀበለው እና ግን መሬት ላይ ካለ አንድም ቤተሰብ መጠቀም ይችላል። እስከምትመጡ እስከመጣችሁ ደግሞ እናንተ መጠቀም ትችላላችሁ። ሽጣችሁን ብራችሁን መለሳችሁ ከእጃችሁ ላይ ማግኘት ትችላላችሁ ብዬ የዛሬው ምክሬ ይሄ ነው። ሀገራችን ደግሞ ይሄ እንደመስላለች በጣም ተውባ ወረቀት የሆነ በጣም ደስ ይላል። ይኸው እኔ ያው መንገዴን አላቀረጥኩም እየተጋዝኩ ነው ማለት ነው። በሰሞኑ ያው ትንሽ ዝናብ ነበረና ይሄ ጋር እንደምታዩት ጭቃ ነው። ምክንያቱም ድሮ በጣም ወንዝ ነበረና ያው አሁን በየቦታው ውሃው ዘልቆ ወደ ውሃ መሄጃ እንዲገባ ስለተደረገለት ይሄ ቦታ ማሳ ሆኗል ማለት ነው። ድሮ ግን ከብት ነበር በጋ የሚውልበት፣ ክረምት ደግሞ ውሃ ይተኛበት ነበር እዚህ ጋር ማለት ነው። አሁን ግን እንደዛ አይደለም። ጊዜው ብቻ እድሜና ጤና ይስጠን እንጂ የማያሳየን ነገር የለምና በጣም ደስ ይላል ማለት ነው። አሁን ደግሞ ወደ ከተማ እየተቃረብኩ ነው ማለት ነው። ወደ ከተማ እየተቃረብኩ ነው። ከተማ ውስጥ ስታዩ እንደዚህ ጥላዎች ምናምን አበባዎች ተተክሎ አበባው ደስ ይላል። ለምሳሌ ጥላ ምናምን አበባ ምናምን ሲኖረው አካባቢ ራሱ ቀዝቃዛ ይሆናል እና ጥላ ምናምን ያለበት ጋርና የሌለበት ቦታ ስናይ ያው ሰማይና ምድር ነው። ጥላ ያለበት ቦታ በቃ አለ አይደል? ልክ አረብ ሀገር ሙከይፍ በሉትና በጣም ይቀዘቅዛል። ጥላ ያለበት ቦታ ደግሞ ትንሽ እንደዚህ አመሳት ምናምን ሲሆን ፀሐዩ እንትን ሆናልና እኔ ለምሳሌ አታክልት እንደዚህ ጥላዎች ያሉበት ቦታ አየር ሲባል ሲሉኝ ብዙም እንትን አይለኝም ነበርና ገና አሁን ገባኝ ማለት ነው። የዚህ ጥላ መንገድ ላይ እንትን እንጨቶቹ ማብዛታቸው ምንድነው ዛፍ ምናምን የበዛበት ቦታ ለካ የሚቀዘቅዘው ምክንያቱም አየር ስለሚስብ ነው ማለት ነው። ይሄው ወደ ከተማ እየገባሁ ነው። ከገጠር ወጥቼ ወደ ከተማ የመጣሁ ነው። ይሄም ከተማውም ተውቦ በጣም ደስ ይላል። ወደፊት ኢንሻአላህ ከዚህ የተሻለ ይሆናል የሚል ሙሉ ተስፋ አለኝ። አላህ ደግሞ እስከዛ ድረስ ሙሉ ጤናና እድሜ ይስጠን። ጊዜው ተለውጦ ተቀይሮ ታዩታላችሁ ማለት ነው። ስደት አላችሁ ከወጣችሁ የቆያችሁ እንደ ኢትዮጵያ እንደዚህ ናት እንዴት ትላላችሁ? አሁን እዚህ ጋር የዛሬ 10 ምናምን ዓመት ይሄ ሁሉ አልነበረም። ግን አሁን ተቀይሯልና ስትመጡ 10 ዓመት እንደዚህ 8 7 ዓመት ስትመጡ ተቀይሮ ነው የምታዩት። አሁን ለምሳሌ እኔ አይቼ ቤት የዛሬ ወይ 3 4 ወይ 4 ዓመት ተመልሼ ሲመጣ እንደዛ አይደለም። ይሄ ቦታ ተቀይሮ ሌላ ነገር ሆኖ ነው የምናየውና ጊዜው እየተቀየረ ነው የሚሄደው። እንግዲህ በስደት ያለ ነው ደግሞ አላህ በሰላም ሀገራችን ያብቃን። ያሰባችሁትን ያላችሁትን አለማችሁ የወጣችሁትን አሳክቶላችሁ በሰላም ከቤተሰቦቻችሁ ጋር ይጨምራችሁ ማለት ነው። አሁን ወደ ቤት እየተጋዝኩ ነው። ገና መንገዱ አላለቀም። ካሜራ የሚነም አሁን እንግዲህ አብረን ያለነው መንገዱ ያሁን አስፋልት ዳር ነው። ከተማ ገብቻለሁ። አንዳንድ መኪናዎች ዥው እያሉ ነው። እንግዲህ እኔ መንገዴን ይዤ እየተጋዝኩ ነው። እናም በዛሬ ቪዲዮ ከብዙ ትንሽም ቢሆን የምትማሩበት ትማራላችሁ ብዬ አስባለሁ። ምክንያቱም መሬት የረከሰው እዚህ ሳንኩራ ውስጥ ብቻ ሳይሆን ሁሉም ጋር ነው የረከሰው። በረከሰ ነገር መጠቀም ትችላላችሁ። የትም ክልል ሆናችሁ የትም ቦታ ከአዲስ አበባ ቀጥሎ ያሉ ክፍለ ሀገሮች ሁሉም
መሬት ረክሶ ተኝቷል ማለት ነው። ስለዛ ተጠቀሙ ገዝታችሁ። አንዳንድ ምክር እንግዲህ ያው ከሶሻል ሚዲያ ምንድነው አንዱ ያየውን ነገር ለሌላው አስተማሪ ስለሆነ ትጠቀማላችሁ የሚል ተስፋ አለኝ። ገንዘብ ማዳም እጅ ያስቀምጣችሁ ከመዳም ጋር የምትጣሉ ወይም ወንድም ጋር አስቀምጣችሁ ወይ እናት ጋር ወይ አባት ጋር አስቀምጣችሁ ያንን ብር ሳታገኙ ስትቀሩ ከምትጣሉ ጓደኛ ጋር ሊሆን ይችላል። በቃ አይደል በዚህ ጊዜ ገንዘብ ካስወጣችሁ በኋላ ተመልሶ አይገባም። ኋላው ምንድነው ጭቅጭቅና ጥላቻ ነው። ከዛም መገዳደል መደባደብ ነው። ያ ሁሉ ከመሆን በታማኝ ሰው ቤተሰብ እንትን አደርገን መሬት ብንገዛ ተጠቃሚ ትሆናላችሁ የሚል ጭንቅላት የመጣልኝ እና ለምን ይችን ምክር አላስተላልፍላቸውም? በይዘውም እኔም አይምሮን ፈታ ዘና እያደረኩ ይሄኩ ነውና ለነሱም ለምን አላሳያቸውም? ምክንያቱም ስደት ስንሆን ሀገራችን ይናፍቀናል። ሀገራችን ውስጥ አለ ነገር ይናፍቀናል። ሁሉ ነገር ይናፍቀናል አይደል? እናም ጉዞዬንም እየተጋዝኩኝ እየተደሰትኩም እናንተንም እንግዲህ ያው ናፈቃችሁ ካላችሁ ሀገራችሁ ይሄን ትመስላለች እላችኋለሁ። ኢንሻአላህ በቀጣይ ቪዲዮ እንግዲህ መስራት የምትፈልጉት ነገር ካለ ማየት የምትፈልጉት ነገር ካለ በቻልኩት አቅም እንግዲህ እተባበራችኋለሁ። ኮመንት ላይ ጻፈ አድርጉልኝ ማለት ነው። አሁን ግን ሰማይን እንደምታሳይ እንዳትሉኝ፣ ምክንያቱም ከተማ ውስጥ ከገባን እንደፈለግን እንደ ልብ መቅረጽ እንግዲህ በጣም አይነፋር ነኝ። በዛ የተነሳ እፈራለሁ። መንገድም በእግሬም እየሄድኩ ስለሆነ መቼም በእግራችሁ ስትሄዱ ተረጋግታችሁ አይደለም የምትሄዱት። ያው ካሜራው ዥው ዥው እያለ እየተንቀሳቀሰ ነውና ያው አልፎም ደግሞ አስፋልት ዳር እያያችሁ ነው ይመስለኛል። እና በቀጣይ ቪዲዮ እስከምንገናኝ ድረስ ባላችሁበት ዓለም ዳርቻ አላህ ከክፉ ነገር ይጠብቃችሁ ይጠብቀን፣ ሀገራችንም ሰላም ያደርግልን፣ ፍቅር፣ አንድነት፣ መተሳሰብ፣ መቻቻልን ይስጥን። ጦርነት በቃችሁ ይበለን። በየቦታው እከሌ እንደዚህ ሆነ፣ ተገደለ፣ ተቆረጠ የሚባለውን ነገር እንግዲህ ቀርቶ ሁሉም በፍቅር ወጥቶ በሰላም ወጥቶ የሚገባበትን ጊዜ አላህ ቅርብ ያደርግልን ማለት ነው። ዱዓ እናደርግ፣ በዱዓ እንበርታ፣ ጸሎት እናደርግ። ሁሉም ነገር የሚፈታው በጸሎት እና በዱዓ ስለሆነ እንግዲህ እጃችንን ወደ ፈጣሪ እናንሳላችኋለሁ። እንግዲህ ዛሬ ቪዲዮ አበዛውባችሁ መሰለኝ፣ ይቅርታ አድርጉልኝ። ብዙ እንግዲህ ለፈለፉ መሰለኛ ጥሎብኝ ወሬ አልወድምና ዛሬ እንግዲህ ለፍልፍ ያለው ብዙ ይቅርታ አድርጉልኝ። አላህ ባላችሁበት ተጠብቃችሁ በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።